زاري جمعة صلوا على الحبيب صلوا على المصطفى عليه الصلاة والسلام. حمامة الحرمين ስለ ሐረመይን አዋፋቶች ምን ያህል ያውቃሉ? በመዲና የሚገኙ እርግቦች ረማዲ የሚባል ውብ የከለር አይነት አላቸው። ለነሱም የሚገርም ነሽዳ ወጥቶላቸዋል። ያ ሐማመል መዲና ሰሊም ዐላ ነቢና አለይሂ ሰላቱ ወሰላም የሚል ውብ ነሽዳ ወጥቶላቸዋል። ከለራቸው በጣም ይስባል። በዙልሂጃ የመጀመሪያው ጊዜ ሚነል መዲነተል ሙነወራ ኢላ ቢትጃሂ መከተል ሙከረማ ጉዞ ያደርጋሉ ወደ መከተል ሙከረማ ሊያዑዱ መረተን ኡኽራ እንዲሁም ተመልሰው ይመጣሉ። ፊ ሙንተሰፊ ሸህር በዚህ ወር አጋማሽ ላይ ተመልሰው ይመጣሉ። እነዚህን አዋፋቶች እንግዲህ ሙሕሪም የሆነም ይሁን ከሙሕሪም ውጭም ቢሆን መግደል አዛ ማድረግና እነሱን ማጥመድም ተከልክሏል። እንደዛ ያረገ ሰው ወይም ደግሞ የገደለ ሰው ካለ ፊድያ የሚባል እንግዲህ ያው በግ ሰደቃ ወይም ፊድያ ግድ ይሆንበታል ማለት ነው። ስለነዚህ አዋፋቶች ይነገራል። የመጀመሪያው እንግዲህ ረሱል ሰለላሁ ዐለይሂ ወሰለም በጋሩ ሰውር ላይ በተደበቁበት ሰዓት ላይ እዛ የነበሩ ናቸው አብረው የሚል እይታ ያቀርባሉ። ሁለተኛው ደግሞ ወአርሰለ ዐለይሂም ጠይረን አባቢል ተብሎ በሱረቱል ፊል ላይ የተጠቀሱት በአብርሃም መካን ለማፍረስ በመጣበት ሰዓት የመጡ የነሱ የዘር ሐረግ ያላቸው ጠይረን አባቢል ያላቸው ከነሱ ጋር ተያያዥነት ያላቸው ናቸው የሚሉም አሉ። ከኑህ ዐለይሂ ሰላም ጊዜ የመጡ የዘር ሐረግ ያላቸው ያኔ መቅሰፍት ወይም በጡፋኑ ጊዜ የመጡ ናቸው የሚልም እንግዲህ ብዙ ሐሳቦች አሉ ማለት ነው። እንግዲህ የመዲና አዋፋቶችን ስትመለከቱ አዛ ከማድረግ ይልቅ የያዛቸውን ሰደቃዎች በመስጠት በመበተን በማብላት እነዚህን ታሪኮች በማስታወስ ከመዲና ጉብኝት መካከል እንግዲህ አንዱ ወይም ቀለል ካሉ ጉብኝቶች ከምትሏቸው መካከል ውበት ያላቸው የሚያስደስቱ የሆኑ ናቸው። እንግዲህ በየቦታው ታገኛላችሁ። በተለይ መካና ሐረም ላይ ናቸው በብዛት ያሉት። አልፎ አልፎ ደግሞ ወደ ጀበለል ኡሁድን በምትሄዱበት ሰዓት ላይ ይገኛሉ። ከዛ ውጭ ሐረም በር ላይ ነው፣ መካም ይሁን መዲና በር ላይ ይገኛሉ ማለት ነው። በጣም ደስ የሚሉ ናቸው። የተላከው ነግሶ በሹመት ደምሶ ስንቱን አሰከረው ሸውቁ እንደ እሳት ለሶ አሚርን ከየመን ወሰደው ቀስቅሶ ገደለው ቡረዒን አካሉን አፍረሶ ቡሰይርን ደገመው ሌት ቀን አስለቀሶ ሷሒበል